ፕሬዝዳንት ቭላድሚር ፑቲን ከዩክሬን ጋር አሜሪካ እንዲፈጸም የተስማማችበትን የተኩስ አቁም ሀሳብ እስማማለሁ አሉ። ግን ከአሜሪካ ጋር እንዳይጋጭ አልኩ ለማለት እንጂ ያስቀመጧቸው ቅድመ ሁኔታዎች ጦርነቱን የሚያስቀጥሉ አሊያም ውጊያ የተቀሰቀሰበትን አጋጣሚ የሚደግሙ ሆነዋል እየተባለ ይገኛል። ለዚህም ነው በመርህ ደረጃ ያሉት የ30 ቀናት የተኩስ አቁሙ እቅድ በኪየቭ ተቀባይነት ሲያገኝ ወትሮውንም በጦር ሜዳ የበላይነቱን በተቆጣጠረችው ራሽያ የሚባለውን መስማት ያስገድድ ነበር የሚለውን ሀሳብ ያጠናከረ ሆኗል የፑቲን ምላሽ። ይህን ተከትሎም ድሮን ፑቲን እንዲህ ናቸው፣ በፈለጉት መንገድ የሚመዘዝ ግራ አጋቢ ቅድመ ሁኔታዎችን አስቀምጠዋል በሚል የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በእቅዱ ዙሪያ ፑቲን የሰጡትን ምላሽ አውግዘውታል። በአሁኑ ሰዓት የሚጠበቀውንና ግራ አጋቢውን ቃል በጦር ሜዳ ላይ ስለሚኖረው የተኩስ አቁም ስምምነት ምላሽ ሁሉንም ነገር ከፑቲን ሰምተናል። በዚህ ቅጽበት ፑቲን ከተኩስ አቁሙ ለመውጣት እየተዘጋጁ ነው። በእርግጥ ጦርነቱን ማስቀጠልና ዩክሬናውያን መግደላቸውን ስለመቀጠል ፑቲን ለትራምፕ ቀጥታ መናገር ይፈራሉ። ለዚህም ነው በሞስኮ ውስጥ በተኩስ አቁም ዙሪያ ሀሳብ እያነሱ አንድም የማይሆን ቀስ በቀስ በቻሉት መንገድ ለመውጣት የሚያመቻቹት። ፑቲን ሁሌም ይህን የሚያደርጉት ነው። ሙሉ ለሙሉ እምቢ አይሉህም፣ ነገር ግን ነገሮችን ቀስ እያለ ይወጣል። ምክንያታዊ መፍትሄዎችን እንዳይሆኑ ያደርጋቸዋል። የማይጨበጥና ግራ አጋቢ ብለውታል። ዜሌንስኪ መንገዳቸው ስልጣን መልቀቅ ይሆን ዘንድ ትራምፕም ፑቲንም እየሰሩባቸው ነው በሚባልበት ሰዓት ፑቲን ከዋሽንግተን እቅድ ካፈነገጡ ግን ስልጣን የማረዘም ፖለቲካዊ ዋስትና ከዋይት ሀውስ ተሰጣቸው ዜሌንስኪ እንዲሉ ያደርግላቸዋል። ለዚህም ነው ዜሌንስኪ በሩሲያ ላይ ማዕቀብ ናዳ ይውረድባት የሚል ጥሪ ያቀረቡት። ሩሲያ በአውሮፓ ህብረት ብቻ አሜሪካንና ጃፓንን ሳይጨምር ከ20 ሺህ በላይ ማዕቀቦችን ያስተናገደች መሆኗ ለማዕቀብ የማይሰበር አቅም እንደ ገነባች ይጠቁምላታል። የገበያ ስርዓቷን በራሷ መንገድ በመቀየስ ግንኙነቷን ቻይና፣ ህንድ፣ ኢራንና ቱርክ ጋር ማድረጓ አደጋውን ለማምለጥ እንደቻለችም ይነገርላታል። በተለይም ከዓለም አቀፉ የፋይናንስ ቴሌኮሙኒኬሽን በምዕራባውያን ጫና ስትወጣ ስዊፍትን የሚተካ የፋይናንስ ነክ መልእክቶችንና ክፍያዎችን መፈጸም የሚያስችላትን ኤስፒኤፍኤስ ስርዓትን ማስተዋወቋ የጦርነት ጊዜ ፈጠራን ከሩሲያ በላይ ማናለ እስከሚባል አስደንግጧቸዋል ምዕራባውያኑን። ሩሲያ 2014 ላይ ክራይሚያን ስትጠቀልል በምዕራቡ ከጂ8 ስትቀነስ ሞስኮ የፋይናንስ ጦርነት በአማራጭ ቴክኖሎጂ ከምዕራቡ ጋር በሚል እስከ ዛሬ ኢኮኖሚዋን አላስነካችም ይባልላታል። ይባስ ብሎ እድገት እስከ ማስመዝገብም ተደርሷል። ይህ ሁሉ ውጥረት በነገሰበት ሁለንተናዊ ጦርነቱ ከጦር ሜዳ በተሻገረበት ሰዓት አሜሪካ በሩሲያ የነዳጅ የጋዝና ባንኮች ላይ ተጨማሪ ማዕቀብ መጣሏ ትርጓሜውን ተኩስ አቁም ወይስ ከራስ ጥቅም አንጻር የተደረገ ወደሚል ጥርጣሬም የሚወስድ ያደርገዋል። የክሬምሊኑ ፑቲን ጋዜጣዊ መግለጫ ሲሰጡ የተኩስ አቁሙ ሀሳብ ልክ እኛም የምንደግፈው ነው ካሉ በኋላ ግን በጥልቀት ልንወያይባቸው የሚገቡ ጉዳዮች አሉ ማለታቸው የሚጠቁመው ነገር አለ። ጦርነቱን ለምን ጀመር ነው በዚህ ልክ መደራደር ከቻልን አይነት ሆኗል። የተኩስ አቁሙ ስምምነት ወደ ዘላቂ ሰላም ሊያመራና የዚህን ቀውስ ሁሉንም ምንጮች ከስር መሰረታቸው ማድረግ ይኖርብናል ባይናቸው ፕሬዝዳንት ቭላድሚር ፑቲን ከአሜሪካውያን አጋሮቻችንና ወዳጆቻችን ጋር መደራደር ምናልባትም ከዶናልድ ትራምፕ ጋር ስልክ ማውራት ሳይኖርብኝ አይቀርም ያሉት ፑቲን ለዩክሬን ለ30 ቀናት የሚዘልቀው ተኩስ አቁም ስምምነት መደረጉ መልካም ቢሆንም ለእኛስ በሚል መጠየቃቸው ከጅምሩ ችግሮች እንዲንጸባረቁ ያደረገ ስምምነት ሆኖባቸዋል። እሺ ሀሳቡንስ እንደግፈው፣ ልዩነቶቹን ምን እናድርጋቸው የሚሉት የሩሲያው ፕሬዝዳንት ፑቲን ነገሮች በቀላሉ የሚታዩ አይደሉም በሚል ነገሮችን በግልጽ በስጋት መልክ ለማስቀመጥ ተጋፍጠዋል። በተለይም የዩክሬን ኃይሎች ባለፈው ነሐሴ ወደ ክሩስክ ጥሰው ገብተው አልወጣም ያሉበትን አጋጣሚም እንደ አንድ የማያስችል ሁኔታ ጉዳይ መዘው አምጥተዋል። እሺ፣ ለተኩስ አቁሙ ገብራዊነትና ትዕዛዝ ማን ነው የሚሰጠው? ለዚህ ተኩስ አቁም ትዕዛዝ ዋጋውስ ምንድን ነው የሚሆነው?